እስከ 2,800,000 ብር ሙሉ ክፍያ ከፍሎ የሱቅ ባለቤት መሆን ይችላል ማለት ነው። ፉል ፊኒሽድ የሆኑ ሱቆችን ነው ለደንበኛ የምናስረክበው። አብዛኛው ሰው ንግድ ቦታ ይከፍታል፣ ከዛ ይከስራል፣ ሌላ ቦታ ይከፍታል፣ ይከስራል። እንደዚህ አይነት ነገሮች አሉ በተደጋጋሚ ሚዲያ ላይ አሁን ሰሞኑንም ቫይራል የሆኑ ያሉ ቪዲዮዎች አሉ ብዬ አስባለሁ። እና ትልቁ ፖይንት ምንድነው? ሎኬሽን። አሁን እኛ ይዘን የመጣ ነው ሎኬሽን ነው። በቃ ትልቁ ነገር መርካቶ ነው። መርካቶ እንግዲህ ከአፍሪካ አንደኛ የምትባል የንግድ ማዕከል ነች። አሁን በ990,000 ብር የሱቅ ባለቤት መሆን ይችላል። ትንሽ ብር ይዘው ብዙ ትርፍ ለሚፈልጉ ሰዎች ወይም ደግሞ በአጭር ጊዜ ስኬታማ መሆን ለሚፈልጉ ሰዎች ሪል ስቴትን በደንብ እመክራለሁ። በጣም በትንሽ ብር ነው የምታገኘው። ያን ያህል የተጋነነ ብር 10 ሚሊዮን 20 ሚሊዮን አውጥተህ የምታደርገው ነገር አይደለም። ግን ደግሞ ትርፉ ከቤት የበለጠ ቢጠቀሙበት አትራፊ ናቸው። የፕሮሞሽኑን ዋጋ የ15% ልዩ የሆነ ቅናሻችንን ተጠቅመው የሱቅ ባለቤት ይሁኑ እንላለን። እንግዲህ ለዚህ ሳምንት በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በሜሪት ፕሮፐርቲስ አድርገናል። ሜሪት እንግዲህ የተለያዩ ሱቆችን በተክለ ሃይማኖት ገንብቶ ዝቅተኛ ከሚባለው ከ2.8 ሚሊዮን ብር ጠቅላላ ክፍያ ያዘጋጀላችሁ መሆኑን ልንቃኝ ወደ ቦታው ቀርበናል። ስለዚህ እነዚህ ሱቆች ካሬያቸው እንዴት ነው፣ በምን አይነት ሁኔታስ እየተገነቡ ነው የሚለውን ሄደን የምንቃኝላችሁ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያ ቤተሰብ ሁኑ እንላለን። የተገኛችሁት ደግሞ ሜሪት ሪል ስቴት ላይ ነው። ሜሪት ሪል ስቴት እንግዲህ ላለፉት 15 ዓመታት ቢዝነስ ላይ የቆየ ፎሪዮ ቢዝነስ በደንብ የሚታወቅ ነው። ፓይፕ በማምረት ስራ ላይ ነበርን። ኢምፖርት ኤክስፖርት ላይ አለን። የቡና ንግድ ላይ ያለንበት፣ እንዲሁም ደግሞ በህንፃው በደረጃ አንድ ህንፃ ተቋራጭ በመሆን እንግዲህ ለረጅም ዓመታት ስራ እየሰራን ያለንን። አሁን ደግሞ እንግዲህ ከዚህ ቀደም ፒያሳ ላይ ቤቶችን አስተዋውቀን እጅግ በርካታ የሆኑ ደንበኞች የቤት ባለቤት ሆነዋል። አሁን ደግሞ በሱቅ መተናል ማለት ነው። በንግድ ሱቅ በአንድ ዓመት ጊዜ ውስጥ የሚረከቡትን የሱቅ ባለቤት ለማድረግ እንግዲህ መተናል ማለት ነው። በጣም ጥሩ። እንግዲህ ከዚህ ቀደም መኖሪያ ቤቶችን ገንብተን ሽጠናል እያልከኝ ነው። አሁን የምትለኝ ሱቅና ከዚህ ቀደም የነገራችሁን መኖሪያ ቤት አንድ ላይ ያለ ነው ወይስ ለየብቻ? በጣም አሪፍ። እንግዲህ ከዚህ ቀደም የሰራ ነው ያው የሚታወቀው ሜሪት ፕራይም የሚባሉ ሎኬሽኖችን በመምረጥ ቤቶችንም ንግድ ሱቆችንም ነው እየሰራን ያለ ነው። እንግዲህ ይህ ፕራይም ሎኬሽኖችን ስንመርጥ እንግዲህ የንግድ ማዕከሉን ለብቻ ነው ያደረግነው፣ ቤቶችንም ልክ እንደዚሁ ማለት ነው። ከዚህ ቀደም ኦልሬዲ ለነዋሪዎች በሽያጭ መልክ አውጥተ ነው የነበረው ፒያሳ አራዳ ፓርክ ፊት ለፊት ላይ የሚገኝ እጅግ ዘመናዊ የሆኑ አፓርትመንት ቤቶችን ነው ለነዋሪዎች በሽያጭ መልክ ያቀረብ ነው። በጣም በርካታ የሆኑ ደንበኞች መጥተው የቤት ባለቤት ሆነዋል። አሁን ደግሞ መሀል መርካቶ ተክለ ሃይማኖት ቤተክርስቲያን አካባቢ የንግድ ማዕከል G+4 የሆነ የንግድ ማዕከል ብቻ ነው ይዘን የመጣ ነው። ሱቁ ለብቻ ነው፣ ቤቱ ለብቻ ነው ማለት ነው። በጣም ጥሩ። እንግዲህ ያው አሁን ታርጌት አድርገን በዋናነት ዛሬ ልንጠይቅ የመጣ ነው ሱቆችን ነው። ምናልባት በንግዱ ለመሰማራት ወይ ደግሞ ቤቶችን ገዝቶ ለንግድ ዓላማ ለሚያውሉ ለማከራየት ለሚፈልግ ኢንቨስትመንት ላይ ለመሰማራትም ለሚያስብ ይሄ የዛሬው መረጃ ይጠቅማል ብለን በማሰብ ነው ሱቆቹን ብቻ እንድታነሱልን የወደድነውና እነዚህ ሱቆች በምን አይነት ነው ሊገለጹ የሚችሉት? ያ ማለት እንግዲህ G+4 ነው ብለኛል። ግንባታዎች የተለያየ ይዘት ስለሚኖራቸው እስኪ ስለ ግንባታው ስለሚወስደው ጊዜ ስለ ያለው ዋጋ እና ሌሎች ኬዞች ብታነሳል። በጣም አሪፍ። እንግዲህ የመጀመሪያው ሎኬሽን ነው። ያው እንግዲህ አንድ ሰው ሱቅም ቤትም ሲገዛ ወይ አከራይቶ ለመጠቀም ነው ወይ ራሱ ለመስራት ነው ወይ ለመኖር ነው። እኛም ፕራይም የሚባሉ ሎኬሽኖችን ስንመርጥ እነዚህ ነገሮች ተጠቃሚ እንዲሆን ነው ደንበኛው። እንግዲህ አሁን ይዘን የመጣ ነው የንግድ ሱቅ ነው። G+4 የሆነ 2 ቤዝመንት ያለው የንግድ ሱቅ ብቻ ነው። በአዲሱ ማስተር ፕላን መሰረት እየተሰራ ያለ ቦታ ነው። ግንባታው በጣም በፍጥነት እየሄደ ነው። አሁን ኦልሞስት የፋውንዴሽን ስራ ለማጠናቀቅ በጣም ጥቂት የሚባሉ ጊዜዎች ብቻ ነው የቀሩ። ግንባታው በአንድ ዓመት ጊዜ በስኬጁል በአንድ ዓመት ጊዜ ነው የተቀመጠለት። ፉል ፊኒሽድ የሆኑ ሱቆችን ነው ለደንበኛ የምናስረክበው። ትንሽ ለየት የሚያደርገን ነገር ምንድነው? የቤቱ ወይም ደግሞ የሱቁ ኔት የሆነ ካሬ ብቻ ነው ለንግድ ያወጣ ነው ማለት ነው። ስለዚህ የንግድ ሱቅ ሲገዙን ኔት የተጣራ የሱቅ ካሬ አሁን ለሽያጭ ይዘን መተናል ማለት ነው። በጣም ጥሩ። ያው ኔት ስትለኝ እንግዲህ ምንም ከተጠቀሰው መጠን የሚቀንስ የውስጥ ስፋት አይኖርም ማለት ነው። አይኖርም። በቃ ራሱ ኔት የሆነ ሱቅ ካሬ ይዘን መተናል ማለት ነው። ያ ማለት እንግዲህ 3 አይነት የካሬ ምርጫዎች አሉን። 11 ካሬ አለን፣ 22 ካሬ አለን፣ 32 ካሬ አለን። ስለዚህ ደንበኛው አነስተኛ ካሬ ከፈለገ 11 ካሬ፣ ትንሽ ከፍ ያለ ካለ 22 እንዲሁም ደግሞ 32 ያደርጋል ማለት ነው። ሰፋ ያለ የንግድ ነገር ደግሞ የሚሰሩ ደንበኞቻችን ደግሞ
መርጅ አድርገው መጠቀም ይችላሉ። ስለዚህ አንድ ላይ አጠገብ ላጠገብ ናቸው አብዛኞቹ ያሉት። ለመርጅ ይመቻሉ። 32 ቢያደርገው ኦልሞስት ወደ 64 ካሬ መጨመርም ይችላል። ስለዚህ አነስተኛም የካሬ ምርጫ አለን እስከፈለገው ድረስ የካሬ ምርጫ አለን ማለት። ስለዚህ ሊሚት የለውም ማለት ነው። ስለዚህ መርጅ አድርጎ የፈለገውን የካሬ መጠን መውሰድ ይችላል። በጣም ጥሩ። እንግዲህ እንደ አንድ ሱፐርቫይዘር በዚህ ዘርፍ ላይ ረዥም ዓመት እንደሰራ እኔ እናንተን በተደጋጋሚ ተገናኝተናል። ዛሬ ደግሞ ያው ሱቆቹ ላይ ፎከስ ስላደረግን ነው እኚህን ጥያቄዎች መጠየቅ። ሰው ቤት ሲገዛ ማየት ያለበት መሰረታዊ ነጥቦች እንዳሉ ሁላ ለሱቅ የሚሆኑ ቦታዎችንም ሲገዛ መሰረታዊ አድርጎ የሚያያቸው ነገራት አሉ። አሁን በጠቀስከው መሰረት የሎኬሽኑ ጉዳይ አንድ ተብሎ ቢያዝ ሌሎችስ ምንድነው መታሰብ ያለባቸው? በጣም አሪፍ። እንግዲህ በጣም ትልቁ ነገር አብሶ ንግድ ላይ ብዙ ሰው ንግድ ጀምሬ ከሰርኩ ይላል እንደምታውቀው። ስለዚህ ንግድ አንድ ሰው ሲጀምር እቃ ማስገባቱን ወይ እቃ መኖሩን ወይ ሱቅ መኖሩን አይደለም ትልቁ ፖይንቱ ማለት ነው። አብዛኛው ሰው ንግድ ቦታ ይከፍታል፣ ከዛ ይከስራል፣ ሌላ ቦታ ይከፍታል፣ ይከስራል። እንደዚህ አይነት ነገሮች አሉ በተደጋጋሚ ሚዲያ ላይም አሁን ሰሞኑንም ቫይራል እየሆኑ ያሉ ቪዲዮዎች አሉ ብዬ አስባለሁ። እና ትልቁ ፖይንት ምንድነው? ሎኬሽን። በቃ ትልቁ ለአንድ ነጋዴ ፕራይም የሚያስብለው ወይም ደግሞ ጥሩ ቦታ ሱቅ አለኝ የሚለው ሎኬሽኑ ነው። አሁን እኛ ይዘን የመጣ ነው ሎኬሽን ነው። በቃ ትልቁ ነገር መርካቶ ነው። መርካቶ እንግዲህ ከአፍሪካ አንደኛ የምትባል የንግድ ማዕከል ነች። መርካቶ አጠገብ ላይ በጣም ብዙ ጫጫታ የሌለበት አሁን እንግዲህ መርካቶ በአዲስ መልክ እየተሰራ ነው። ምናልባት አይታው ከሆነ አዳዲስ ንግዶች ኦልሬዲ ወይም ደግሞ አዳዲስ ህንፃዎች እየተገነቡ ነው እዛ ጋ ያሉት። ለሱ በጣም ቅርብ የሆነ ኦልሞስት በ500 ሜትር ርቀት ላይ ተክለ ሃይማኖት ላይ ነው እንግዲህ ይዘን የመጣ ነው ማለት ነው። ስለዚህ ሎኬሽኑ በጣም አሪፍ ያደርገዋል። ከዛ ደግሞ ከሎኬሽኑ ባለፈ ደግሞ እዛ አካባቢ ማን ነው እኔ ጋር የሚመጣው የሚለው ነገር አስፈላጊ ነው። እዛ ቦታ ላይ መርካቶ ላይ የሚሰሩት አብዛኞቹ ነጋዴዎች ናቸው። ነጋዴ ሬንት ብታደርግለት ለነጋዴ በጣም በአጭር ጊዜ ውስጥ እንደሚመልሰው ስለሚያውቅ 2 ሚሊዮን 3 ሚሊዮን ቢከፍል ለአንድ ዓመት ምንም አይመስለውም ነጋዴው እንደምታውቀው። ስለዚህ ነጋዴው ስለሚመጣ ነጋዴው ስለሚከፍት እዛ ቦታ ላይ ቸርቻሪዎች እንደልባቸው መጥተው ቦታውን እዛ ቦታ ላይ የሚፈልጉትን እቃ መውሰድ ይችላሉ። ስለዚህ አሁን እኛ ይዘንላቸው የመጣ ነው እንግዲህ ሱቅን ከነገቢያው ነው ይዘን የመጣ ነው። በጣም ተጠቃሚ ይሆናሉ ብለን እናስባለን ከሎኬሽን አንጻር ማለት ነው። በጣም ጥሩ። እንግዲህ ሎኬሽኑ በጣም ጥሩ ከሆነ እንደነገርከኝም ደግሞ በአንድ ዓመት ጊዜ ውስጥ ዴሊቨር የሚደረግ የሚረከቡት አይነት ነገር ከሆነ እንግዲህ እነዚህን ሱቆች ታርጌትድ ከስተመር ብላችሁ የምታስቧቸው ማን ቢገዛ ሪኮመንድ ታደርጋላችሁ? በጣም አሪፍ። እንግዲህ አሁን እንደኛ እንትን ያው ማንኛውም አሁን ብዙ ጊዜ 3 ሚሊዮን 4 ሚሊዮን አለኝ ግን ምን መስራት እንደማቅ አላቅም የሚል ሰዎች አሉ። ብዙዎች አጋጥሞኛል። እኔ 3 ሚሊዮን አለኝ ግን ምን ልጀምርበት የሚሉ ሰዎች አሉና አሁን ትልቁ አሁን የትኛውንም ሰው ብንጠይቅ ኢንቨስትመንት ከሚያዋጡ ቢዝነሶች መካከል አንዱ ትንሽ ኢንቨስት እናደርጋለን ሞር የሆነ ገቢ የምናገኝበት ነው። እንግዲህ አሁን እጃቸው ላይ 3 ሚሊዮን 4 ሚሊዮን 5 ሚሊዮን ይዘው ቁጭ ያሉ ሰዎች አሉ። ማንኛውም ህብረተሰብ ኢንቨስትመንት ላይ ቢሰማራ አብሶ የሪል ስቴት ኢንቨስትመንት ላይ ቢሰማራ በጣም በአጭር ጊዜ ውስጥ ሪሴል ማድረግ ይችላል። አይዘር ደግሞ አከራይቶ ገቢ ማግኘት ይችላል። አሁን ላይ 3 ሚሊዮን ብር መኪና ብንገዛ ምን ብንል ወጪዎች የተለያዩ ወጪዎች አሉ። ሪል ስቴት ላይ ኢንቨስት በምናደርግበት ጊዜ ግን ተመልሶ የምናገኘው ገንዘብ እጥፍ ነው። ኦልሬዲ በአንድ ዓመት ውስጥ እጥፍ ሆኖ የምናገኘው ነው። እኛውንም ይዘን የመጣ ነው የፕሮሞሽናል ፕራይስ ነው። በእርግጠኝነት የዛሬ 5 ወር እነዚህ ሱቆች ተሽጠው ያልቃሉ። እዛ ቦታ ላይ ሱቅ የሚፈልግ ሰው ይኖራል። ሪሴል ቢያደርጉ እነዚህ ሰዎች ገዝተው 3 ሚሊዮን ብር 4 ሚሊዮን ብር እጃቸው ላይ ይዘው ምን ማድረግ እንደጠፋቸው በጣም ብዙ የተወዛገቡ ሰዎች አሉ። ምን ላይ ኢንቨስት ባደርግ ደግሞ ያዋጣኛል ብለው ገና ጥናት እየሰሩ ያሉ ሰዎች አሉ። ስለዚህ እኔ በጣም የምመክረው ለሁሉም ሰው የሚሆን ቢዝነስ ቢኖር የሪል ስቴት ቢዝነስ ነው። አብሶ ትንሽ ብር ይዘው ብዙ ትርፍ ለሚፈልጉ ሰዎች ወይም ደግሞ በአጭር ጊዜ ስኬታማ መሆን ለሚፈልጉ ሰዎች ሪል ስቴትን በደንብ እመክራለሁ። አሁን እኛም ይዘን የመጣ ነው የሱቅ ቢዝነስ ነው። የሱቅ ቢዝነስ በጣም በትንሽ ብር ነው የምታገኘው። ያን ያህል የተጋነነ ብር 10 ሚሊዮን 20 ሚሊዮን አውጥተህ የምታደርገው ነገር አይደለም። ግን ደግሞ ትርፉ ከቤት የበለጠ ነው። አሁን አንድ ሱቅ ለምሳሌ የትኛውም ሎኬሽን ብንመርጥ ጥሩ የሚባል አስፋልት ዳር የሚከራየው 50 ሺህ 60 ሺህ 100 ሺህ ድረስ ይከራያል። ያንን ሱቅ ግን የሚገዛው ምናልባት በ5 ሚሊዮን ብር። አንድ ሰው ቤት ቢገዛ ምናልባት 10 ሚሊዮን 15 ሚሊዮን አውጥቶ 150 ሺህ የሚያከራዩ አሴቱ እንዳለ ሆኖ ነገር ግን በትንሽ ብር እኩል የሆነ ትርፍ የምናገኝበት ነገር ቢኖር የሱቅ ቢዝነስ ነው። ሱቅን አብዛኛው ሰው አላወቀውም እስካሁን ድረስ። ብዙ ነጋዴ ተከራይቶ ይሰራል።
ግን የኪራዩን ብር ራሱ ደግሞ ቢጠቀምበት ወይም ደግሞ ሱቅን ገዝቶ ደግሞ የራሱ ቢሆን ደግሞ ምን ያህል ያተርፋል? የትኛውም ሰው ቢሰማራበት የሚያዋጣ ቢዝነስ። በተጨማሪ ደግሞ ሞር ሪኮመንድ ማደርገው በጣም ብዙ ሰዎች ስራ እየሰሩ የራሳቸውን ስራ እየሰሩ ተቀማጭ የሚያደርጉ ባንክ ቤት ገንዘብ ያላቸው ሰዎች በተጨማሪ ደግሞ ይህንን ቢዝነስ አስበውት እዚህ ጋር ኢንቨስት ቢያደርጉ በጣም ተጠቃሚ ይሆናሉ። እንዲሁም ደግሞ እንግዲህ ከሀገር ወጥተው የተለያዩ ሀገራት ላይ ያሉ አገራቸው ገብተው ስራ መስራት የሚፈልጉ ግን ምን መስራት እንዳለባቸው ገና ጥናት እያደረጉ ያሉ እህቶቻችን ወንድሞቻችን በእርግጠኝነት እዚህ ላይ ኢንቨስት ቢያደርጉ በጣም በአጭር ጊዜ ውስጥ እነሱ እዛው ሆነው ገና ሳይመጡ ይሄ የራሱ የሆነ አሴት ይዞ የሚጠብቃቸው ነገር ነው። የመጀመሪያው አሴት ነው። ሁለተኛው ደግሞ ትርፍ ነው። በየጊዜው ተከራይቶ ኢንካም የሚያመጣ ነገር ነው። ቢሸጡት ደግሞ የሚያዋጣ ነገር ነው። ስለዚህ ውጭ ሀገር ላይ ያሉ እህት ወንድሞቻችን እዚህ ላይ ደግሞ ኢንቨስት ቢያደርጉ ሞር ሪኮመንድ እናደርጋቸዋለን ማለት ነው። በጣም ጥሩ። እንግዲህ አሁን ያነሳናቸውን እነዚህን ሱቆች በዚህ ሎኬሽን ላይ አንድ ሰው ቢገዛ አከፋፈሉ እንዴት ነው የሚሆነው? ምን አይነት ዲስካውንትስ ነው ያላችሁ? እንግዲህ ይዘናቸው የመጣ ነው እንደነገርኩ ዱባይ ስታንዳርድ ሞል ነው እየገነባን ያለ ነው። ካሬዎቹን እንግዲህ ቅድም እንደነገርኩ 11 ካሬ፣ 22 ካሬ፣ 32 ካሬ ምርጫ አለን። ደንበኛው ዋንስ መጥቶ ዛሬ ላይ እንግዲህ እናንተን ኢንተርቪው አይቶ መጥቶ የሚገዛ ደንበኛ እውነተኛ የሆነ እስከ 15% ልዩ የሆኑ ቅናሾችን አዘጋጅተናል። ያ ማለት እስከ 2 ሚሊዮን ብር የሚደርስ ቅናሽ ያለበት ነው። እንግዲህ እንደነገርኩ 11 ካሬ ለምሳሌ ዛሬ መጥቶ ግራውንድ ላይ ልግዛ ካለ በኖርማል ፕራይሱ 4,900,000 ብር ነው። ቅድመ ክፍያ 1.4 ነው። አይ ዋንስ መክፈል ፈልጋለሁ ካለ ደግሞ በ4.2 ሚሊዮን ብር ማግኘት ይችላል። ራሱን ሱቅ ደግሞ ለምሳሌ ሶስተኛ ላይ ወጥቶ ቢፈልገው 11 ካሬውን በኖርማል አከፋፈሉ 3,300,000 ብር ነው። ቅድመ ክፍያ 900,000 ብር ነው። አይ አንዴ መክፈል ፈልጋለሁ ካለ ደግሞ እስከ 2,800,000 ብር ሙሉ ክፍያ ከፍሎ የሱቅ ባለቤት መሆን ይችላል ማለት ነው። በ2.8 ጠቅላላ ክፍያ 11 ካሬውን በዚህ ነው ያለው ዋጋ እዚህ ቦታ ላይ ማግኘት ይችላሉ ማለት ነው። ይችላሉ። ዋንስ የሚከፍል ደንበኛ በ2,800,000 ብር ሙሉ ክፍያ የሱቅ ባለቤት መሆን ይችላል ማለት ነው። ይህ ለ11 ካሬያችን ነው። ለምሳሌ 22 ካሬ እፈልጋለሁ ካለ በ3,700,000 ብር ሙሉ ክፍያ፣ እንዲሁም ደግሞ 32 ካሬውን እፈልጋለሁ ካለ በ5,400,000 ብር ሙሉ ክፍያ። እነዚህ ጠቅላላ ክፍያቸው ሲከፍሉ ማለት ነው። በዚህ ዋጋ እንግዲህ መርካቶ ላይ የሱቅ ባለቤት መሆን ይችላል ማለት ነው። በጣም ጥሩ። ምናልባት ሌላ የክፍያ አማራጮችስ ይኖሩናል? በጣም አሪፍ። እኛ ጋር እንዴት ነው አከፋፈሉ? ዋንስ መክፈል የሚፈልጉ ደንበኞች ዋንስ መክፈል ይችላሉ። ካልሆነ ግን ዳውን ፔመንት አለ። እንዳልኩ በጣም ሊስት የሆነ ዳውን ፔመንታችን 990,000 ብር ነው። አሁን በ990,000 ብር የሱቅ ባለቤት መሆን ይችላል። ዘሪሜኒንግ ፔመንቱን ደግሞ በግንባታ ፕሮግረስ በአንድ ዓመት ጊዜ ውስጥ በ7 ዙር ከፋፍለንለት መክፈል ይችላል ማለት ነው። ስለዚህ ለምሳሌ ዳውን ፔመንት እጁ ላይ ለምሳሌ 2.8 የሌለው ሰው ደግሞ 990,000 ብር አሁን ይዞ መጥቶ ከኛ ጋር ውል ይዋዋላል። ቀሪውን ክፍያ በአንድ ዓመት ጊዜ ውስጥ እኛም ግንባታችንን እየገነባን እሱም ግንባታውን እያየ ክፍያ ይከፍላናል ማለት ነው። ኦኬ፣ በጣም ጥሩ። እስኪ አሁን በዚህ ዋጋ የተነገሩንን እነዚህን ሱቆች ምናልባት ግልጽ እንዲሆንልን በምን አይነት መልኩ ነው ልታስረዳን የምትችለው? ሰዎች በደንብ ግልጽ እንዲሆንላቸው ያው ሳይት እናያለን። ሳይታችን በምን አይነት ፕሮግረስ እየሄደ ነው የሚለው ሞር ደግሞ ዲቴሉን ደግሞ እንዳዩት ሞዴሎችን አዘጋጅተናል። ሞዴሉ ምን ይመስላል፣ የቱ ጋ ነው ያለው፣ አጠቃላይ ሳይቱ ምን ይመስላል የሚለውን ነገር ሞዴሉን ደግሞ ብናይ ሞር ይረዱታል ብዬ አስባለሁ። በጣም ጥሩ እንቀጥል። የምትመለከተው እንግዲህ ሞዴላችን ይህንን ይመስላል። በአዲሱ ማስተር ፕላን መሰረት ከ20 ሜትር በላይ ገባ ብለን ኦልሬዲ ግንባታውን እያካሄድን እንገኛለን። እንደምትመለከተው እንግዲህ ሞዴሉ በጣም አሪፍ የሆነ ዱባይ ስታንዳርድ ሞል ነው እየገነባን ያለ ነው። በጣም የሚያምር ሞል ነው። በአራቱም በኩል እንግዲህ አቅጣጫ አለው። በአራቱም አቅጣጫ በኩል መምረጥ ይችላል ማለት ነው። እንደ አጠቃላይ ሞላችን ይሄንን ይመስላል። ቅድም ስንለው የነበረው ነገር ምንድነው? ትልቁ ነገር ሎኬሽናችን እንደተባባል ነው። ሎኬሽን ስንል አሁን አንድ ሰው መጥቶ ግራውንድ ላይ 11 ካሬ እፈልጋለሁ ካለ በየትኛው በኩል እንደሆነ ዛሬውኑ አውቆ ውል ሲዋዋል ያንን ነገር አውቆት ነው የሚዋዋለው ማለት ነው። ስለዚህ ሎኬሽኑን መርጦ 4 መንገድ አለ። በአራቱም አቅጣጫ ያለውን በሚፈልገው አቅጣጫ መርጦ በዛ ቁጥር መሰረት ነው የሚዋዋለው። 22ቱንም 32ቱንም የሚፈልግ በዛ ነው የምናደርገው ማለት ነው። ስለዚህ በአራቱም በኩል የኛ ሞል ደስ የሚለው እንግዲህ እንደምታየው መንገዶች አሉት ማለት ነው። ስለዚህ በአራቱም አቅጣጫ መንገድ አለው። ቤዝመንት መግቢያ አለው። ኦልሞስት ወደ 4 የሚደርሱ ጌቶች አሉት። በፊት ለፊት በኩል ጌት አለው፣ በጀርባ በኩል ጌት አለው፣ በጎንና በጎን ጌት አለው። በአራቱም
በኩል ቢመርጥ ጌቶች አሉት ሶ የትኛውንም ሎኬሽን መርጦ አምኖበት ነው የሚገዛው ማለት ነው። በጣም ጥሩ እንግዲህ እዚህ ጋር ሞዴሉ ላይ እንደምናየው የተለያዩ አቅጣጫዎች አሉ። ምናልባት እንግዲህ ይሄ አሁን የሚያየው ፍሮንቱ ወዴት ነው? በጣም አሪፍ እንግዲህ ይሄ እንደምንመለከተው ከተክለ ሃይማኖት አደባባይ ወደ ጥቁር አንበሳ ወይም ደግሞ ወደ ሜክሲኮ የሚያመጣው ዋናው መንገድ ነው ማለት። ስለዚህ ዋናው መንገድ ላይ ነው ያለነው። ከአደባባዩ ኦልሞስት የ100 ሜትር ርቀት ላይ ነው ያለነው። ሶ ዋናው መንገድ እዚህ ጋር ነው ያለው። ስለዚህ ዋናው በፊት ለፊት በኩል ያለው የዋናውን መንገድ ነው የሚያየው። በዳርና በዳር በኩል ያሉት ደግሞ ወደ በርበሬ በረንዳ የሚያስወጡ መንገዶች ናቸው ማለት ነው። ኦኬ ሶ ይሄኛው ነው በርበሬ በረንዳ፣ ሁለቱም ወደ በርበሬ በረንዳ ያስወጣሉ መንገዶቹ ማለት ነው። ስለዚህ በጣም ማርኬት ኤሪያ ነው ማለት ነው። ማርኬት ኤሪያ ነው ኤግዛክትሊ። ቦታው አሁን ላይ ራሱ እዛ አካባቢ ሎኬሽኑ ምናልባት ጎማ ተራ ይባላል። እዛ አካባቢ እየተሰራ ያለ ትልቅ ንግድ ነው። ሂዳችሁ የምታዩት ነገር ስለሆነ ሳይታችንንም አሁን ራሱ ንግዱ በደንብ እየተጧጧፈበት ያለ ቦታ ነው። በጣም ጥሩ። ምናልባት እንግዲህ እዚህ ጋር ያልተጠቀሱ መጠቀስ አለባቸው ብለህ የምትለው ነገር ካለ በለንና ወደ ሳይት ወርደን ደግሞ ሪሊ አሁን ያለበት የግንባታ ፕሮግረስ ምን ይመስላል የሚለው ማየት ብንችል በጣም አሪፍ። እንግዲህ ማለት የምንችለው ቅድም በደንብ ተናግረነዋል። እንግዲህ ዛሬ ላይ ኢንቨስት የሚያደርጉ ሰዎች ነገ ላይ የሚያተርፉና የሚጠቀሙ ሰዎች ናቸው። ዛሬ ላይ የሚወስኑ ደግሞ ነገ የሚያተርፉ ናቸው። ስለዚህ ዛሬ ላይ ሁል ጊዜም ፕሮሞሽን ሲመጣ ዋንስ ነው የሚመጣው። የሚጠቀሙና የሰሙ ሰዎች ወዲያውኑ ፕሮሞሽኑን ቢጠቀሙበት አትራፊ ናቸው። ስለዚህ የፕሮሞሽኑን ዋጋ የ15% ልዩ የሆነ ቅናሻችንን ተጠቅመው የሱቅ ባለቤት ይሁኑ እንላለን። ለበለጠ መረጃ እንግዲህ ብለው ያገኙናል ማለት ነው። ይሄን ያለው ነገር በጣም ጥሩ። ከዚህ በመቀጠል ወዴት ነው ማለት ነው? ሳይት አለ። ኦልሬዲ ሳይቱን ደግሞ ሂደን እንግዲህ ኢንጂነሮች አሉ እዛ የሚያስጎበኙን ሳይቱ በምን ፍጥነት እየሄደ ነው፣ ከዛ ባለፈ ደግሞ እንዴት ነው እየተሰራ ያለው የሚለውን ነገር በደንብ ግልጽ እናደርጋለን ማለት ነው። በጣም ጥሩ። እንግዲህ እዚህ ለነበረን ቆይታ ከልብ እናመሰግናለን። በጣም አሪፍ እናመሰግናለን። እንኳን ደህና ቆያችሁ። እንግዲህ ቢሮ ላይ በጣም ሰፊ ቆይታ አድርገን ስለ ግንባታችሁ፣ ስለ ሽያጩ ብዙ መረጃ ወስደናል። እንግዲህ አሁን ደግሞ ሳይት ላይ ቀርበን እየተሰራ ያለው ነገር ምን ይመስላል፣ የግንባታው ፕሮግረስስ እንዴት ነው፣ ይሄስ ግንባታ በምን ያህል ጊዜ ነው የሚጠናቀቀው የሚለውን ሳይት ኢንጂነሮቹ ይነግሯቸዋል ተብለን ወደ ሳይት የመጣ ነው። ራስን ከማስተዋወቅ ጀምረ ያለውን የኮንስትራክሽን ሁኔታ ብትነግረን። አሪፍ አመሰግናለሁ። ይትባረክ ተስፋውን እባላለሁ። የሜሪት ሪል ስቴት የሳይት ኢንጂነር ነኝ። እንኳን ደህና መጣችሁ እናንተም ወደ ሳይታችን። ሳይታችን የሚገኘው መርካቶ ተክለ ሃይማኖት ጋር ነው የሚገኘው። መታየው ሙሉ ለሙሉ አጠቃላይ 6700 ካሬ ላይ ያረፈ በአይነቱ ልዩ የሆነ ዘመናዊ ሞል እየገነባ እንገኛለን። እንደምታየው ግንባታችን በጣም የተፋጠነ ግንባታ ነው እያካሄድን የምንገኘው። ኦልሞስት በአንድ ወር ጊዜ ውስጥ ማጥ ፋውንዴሽን ስራ ጨርሰን ሙሉ ለሙሉ የቤዝመንት ስራዎችን እየሰራ እንገኛለን። ኦልሬዲ ፈርስት ቤዝመንት ሙሌት አድርገናል እንደምትመለከተውና ይሄንን ይመስላል ያለንበት ፕሮግረስ። በጣም በአሪፍ ሁኔታ እየገነባ ነው የምንገኘው። G+4 የሆነ የንግድ ማዕከል ሙሉ ለሙሉ የንግድ ማዕከል ነው እየገነባን የምንገኘው። በጣም ዘመናዊ ሱቆች ናቸው እዚህ ላይ የሚገኙት። በተጨማሪ ደግሞ በውስጡ ዘመናዊ የሆኑ ሊፍቶች ወደ 8 ሊፍቶች ያሉበት ፕላስ ደግሞ 4 ደረጃ የያዘ መርካቶ ላይ ደግሞ ሲሆን ልዩ የሚያደርገው ምንድነው ከንግድ ማዕከልነት በተጨማሪ ንግዱም ያለበት ቦታ ላይ ስለሆነ አንድ ቫልዩ አድ እያደረግን እንገኛለን። ዘመናዊ የሆነ ንግድ ማዕከል መርካቶ ላይ እየገነባን እንገኛለን ማለት ነው። በጣም ጥሩ። እንግዲህ ይሄንን ግንባታ እዚህ ደረጃ ላይ ለማድረስ ምን ያህል ጊዜ ወሰደባችሁ? ኦልሞስት ሳይቱን ከጀመርን ወደ ወራቶች ተቆጥሯል። ኦልሞስት በአንድ ወር ጊዜ ውስጥ እዚህ ታይም ላይ ደርሰናል። ኦልሬዲ ዴሊቨሪ ታይማችን በአንድ አመት ነው የሚሆነው። ፉል ፊኒሽ አድርገን የምትመለከተው የገበያ ቦታ ላይ ሱቆችን ለደንበኞቻችን ቃል በገባነው መሰረት በአንድ አመት ታይም ውስጥ ማስረከብ እየሰራ ነው የምንገኘው። የምንሰራው ታይማችን 24/7 ነው። ሙሉ ለሙሉ የማቴሪያል እጥረት የለብንም። እንደምታዩ አሁን በመጣበት ሰዓት ራሱ ፕሮግራሙን እያየ ነው የምትገኘው። በጣም ብዙ ሰዎች አሉ፣ በጣም ባለሙያዎች አሉበት። ፕላስ ደግሞ ታይማችን በመጠቀም ባለው ታይም ዴሊቨሪ ለማድረግ ቀን ከሌት እየሰራ እንገኛለን ማለት ነው። በጣም ጥሩ። እንግዲህ ያው ሳይት ላይ እንደ መኖራችን የሚገነባው ግንባታ ምን ይመስላል ማለታችን አይቀርምና ይህ ግንባታ ከማቴሪያል ሴሌክሽን አንጻር ከኳሊቲ አንጻርስ እንዴት ነው የሚታየው? በጣም አሪፍ። ከማቴሪያል አንጻር ስናየው እንዴት ነው እንዳልኩ አሁን ያለንበት ፕሮግረስ አንደኛ ቤዝመንት ሙሌት ላይ ነው የምንገኘው። ፕላስ ደግሞ ልዩ የሆኑ ቴክኖሎጂዎችን በማስመጣት ፕላስ ደግሞ ኢምፖርትድ በሆኑ ማቴሪያሎች ግንባታችን እያደረግን እንገኛለን። ባለው ታይም ለማስረከብ ይረዳናል ማለት ነው። በጣም ጥሩ። እንግዲህ ቅድም በሞዴሉ ላይ ለማየት ሞክረናል። እዚህ ጋር የምትገነቡት ግንባታ በጣም ወሳኝ የሆነ እይታ እንዳለው ለመረዳት ችለናል። እስኪ እዚህ ጋር ሆነ አቅጣጫዎቹን ብትወቅም። አሪፍ። አሁን ያለንበት ኦልሬዲ ተክለ ሃይማኖት ጋር ነው የምንገኘው። ፕላስ ደግሞ የገበያ ማዕከል ሲሆን ብዙ ጊዜ አትራክቲቭ ለማድረግ አስፓልት ዳር ሲሆን ይመረጣልና ፕላስ የኛ 4 ጎን አለው ሱቃችንና በአራቱም ጎኑ አስፓልት ዳርን ያገኛል። ያ ሆነ ማለት ደግሞ እንደ ገበያ ማዕከል አንድ ቦታ ሱቅ እንኳን ሲሰራ የሚታይ ቦታ ቢሆን ይመረጣልና ኤኒ ክላይንት ማንኛውም ደንበኛ ጋር ሱቅ ሲገዛ በፊት ለፊትም በጀርባ በኩልም በኋላው በኩል ባለው ሳይድ በአራቱም ሳይድ አስፓልት ያገኛልና ይሄም ደግሞ ቤቱን ለሚገዛው ክላይንት በተጨማሪ ደግሞ ፕላስ ኢንቨስት ለማድረግ ላይ የሚመጣ ሰው
ለእይታ ክፍት የሆነ በጣም ዘመናዊ የሆነ G+4 ቢልዲንግ ይኖረዋል ማለት ነው። ኦልሬዲ አሁን ያለንበት ቦታ እንዴት ነው? እዚህ ጋር ኦልሬዲ የሜክሲኮ መስፈር የሚያልፍበት ከመርካቶ መጣ ወደ ሜክሲኮ የምትሄድበት ኦልሬዲ መንገድ ዳር የሚሄድበት ቦታ ነው። እዚህ ጋር ደግሞ ተክለ ሃይማኖት ያለበት ቤተክርስቲያኑ መንገዱ ዳር በኩል ባለው ነው። ፕላስ በጀርባ በኩል ስናየው ደግሞ ያለው እንዴት ነው? በርበሬ ተራ ያለበት ስፔስ ይሆናል ማለት ነው። ስለዚህ ማዕከል ሆኖ በሁሉም ላይ አስፋልት ዳር ይሆንና በዛ አማካኝነት ደግሞ አስፋልት ዳር በመሆኑ አንድ ቫልዩ ይጨምራል። ፕላስ ደግሞ እንደ መርካቶ አንድ ዘመናዊ የሆነ የንግድ ሱቅ ይኖረዋል ማለት ነው። እሺ በጣም ጥሩ። እንግዲህ ሳይት ላይ መተን እየተሰራ ያለውን ነገር ስላየን በጣም ደስ ብሎናል። እንግዲህ ቤተሰቦቻችንም ሪሊ ያለው ነገር እንዴት ነው ፕሮግረሱ ምን ይመስላል የሚለውን ከዚህ ቪዲዮ ይረዳሉ። አንተም እንደ ባለሙያ ከሰጠን መረጃ ብዙ መረጃዎችን ወይ ደግሞ ጥሩ የሆነ መረጃ አግኝተናል። ስለሰጠን ጊዜ ከልብና ከበራችሁ ቤተሰቦቻችን ባያችሁት መልኩ ሜሪት ፕሮፐርቲስ ተክለ ሃይማኖት ላይ ይሄን የመሰለ ግንባታ በመገንባት ላይ ይገኛል። ብዙ መረጃዎችን ወደ እናንተ ልናደርስ ችለናል። ያ ማለት እንግዲህ ዋጋውን የዴሊቨሪ ታይሙንና ያሉትን የካሬ አማራጮች ጭምር ገልጸንላችኋል። እንግዲህ እዚህ ጋር በጠቅላላ ክፍያ 2.8 ሚሊዮን ብር ሱቅ መግዛት ትችላላችሁ እያሉ ነው። እናንተ ሱቅ የመግዛት ሀሳቡ ካላችሁ በተቀመጠው ስልክ ቁጥር በመደወል በአካልም በመምጣት ሙሉ መረጃ ማግኘት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚና እውነተኛ መረጃን ከቦታው የሚያደርስላችሁን ሚዲያ ሰብስክራይብ አድርጉ፣ እኛንም ማበረታቱ እንላለን።